እንዴት ናችሁ? እንኳን ወደ ዋይቲ ቻናል በደህና መጣችሁ። ይህ ቻናል እንግሊዘኛ ቋንቋን ለጀማሪዎች በቀላሉ የሚያስተምር እንግሊዘኛ ቋንቋን ለማንበብ፣ ለመጻፍ እንዲሁም በስተመጨረሻ እንግሊዘኛ ቋንቋን ማንበብ መጻፍ ከቻልን በኋላ ወደ ግራመር ሩል የምንሄድበት ቻናል በመሆኑ ቻናሉን ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጠይቃለሁ። ወደ ዛሬው ትምህርታችን ስንሄድ እንግሊዘኛ ቋንቋን እንዴት እናነባለን፣ የቱ ጋ ነው ችግሩ የሚለውን አንድ በአንድ ለማየት ሞክራለሁ። እንግዲህ በእንግሊዘኛ ቋንቋ ውስጥ ቫወልስ እና ኮንሶናንት የምንላቸው ፊደላት አሉ። ቫወልስ የምንለው ያው አናባቢ፣ ኮንሶናንት ደግሞ ተነባቢ የምንላቸው የእንግሊዘኛ ቋንቋዎች ነው። እንግሊዘኛ ቋንቋ ያው በአልፋቤት ነው በመጀመሪያ የምናስቀምጠው። ከኤ እስከ ዜድ የምንጠራው ፊደል እዚህ ጋር እንደምታዩት ኤ ቢ ሲ ዲ ኢ ኤፍ ጂ ብለን እስከ ዜድ ድረስ በአልፋቤት የምንጠራቸውን የእንግሊዘኛ ቋንቋዎች አሉ። እነሱን አልፋቤት ብለን እንጠራለን። እነዚህ የእንግሊዘኛ ቋንቋዎች ደግሞ የራሳቸው የሆነ ድምፅ አላቸው። ንባብ ላይ ድምፃቸውስ ምን ይመስላል የሚለውን ለማየት እሞክራለሁ። የእንግሊዘኛ ቋንቋ እንደሚታወቀው 26 ፊደላት አሉት። ከነዚህ ፊደላት ወይንም ሌተርስ ብለን ከምንጠራቸው ውስጥ 5ቱ አናባቢ ናቸው። የተቀሩት 21ዱ ደግሞ ኮንሶናንት ወይንም ተነባቢ ብለን የምንጠራቸው ፊደላት ናቸው። ታዲያ እነዚህ 5ቱ ቫውልስ ወይንም አናባቢ ብለን የምንጠራቸው ፊደላት ምን አይነት ድምፅ አላቸው? እኛ በትክክል ልጆቻችን ወይም ጀማሪዎች በትክክል እንዲጽፉ እንዲያነቡ ለማድረግ የእነዚህን ፊደላት ድምፅ በሚገባ ልናውቃቸው ይገባል። ስንማር አበክድን በሚገባ ልጆችን ብናስቆጥር ወይ ደግሞ እኛ ጀማሪዎች አበክድን በትክክል ብንቆጥር ካወቅናቸው ማንበብ መጻፍ ብዙም ላንቸገር እንችላለን እና እስኪ እነሱን አንድ በአንድ እንያቸው። እዚህ ጋር የምታያቸው አናባቢ ወይንም ቫውልስ ብለን የምንጠራቸው ፊደላት አሉ። ኤ ኢ አይ ኦ ዩ የሚሉት